የተወደዳችሁ ተመልካቾቻችን እንግዲህ እስካሁን የተመለከትነው ሶስት አመላለሶችንና ሶስት ተግባሮችን አይተናል ማለት ነው። ምን ሰሩ በሚለው ሶስቱ ተመላሾች የሰሩትን ስራዎችን አይተናል። መቅደስ አድሰዋል፣ ሕጉ እንዲነበብና ንስሐ እንዲገባ አድርገዋል፣ ከዛ ቅጥሩን ቀጥረዋል ብለን ተመልክተናል። በሶስቱ መምህራን ወንድሞች ማለት ነው። ይህን ተመልክተናል። አሁን ደግሞ የምንመለከተው ይሄ ሶስቱ ተመላሾች ምን ተግዳሮት ገጠማቸው፣ በተግባራቸው ውስጥ የገጠማቸው ምን ነው በየመልኩ አሁን እንደቀረበው መጠን ለተመልካቾቻችን ማቅረብ ያስፈልጋል ማለት ነው። ማለት እንደው መቅደሱ ተሰራ እንዲሁ ዝም ብሎ ተሰራ፣ ሕጉ ተነበበ እንዲሁ ተነበበ፣ ቅጥሩ ተሰራ እንዲሁ ተሰራ ወይ ምንድን ነበር የገጠማቸው? ያንን ተግዳሮት እንዴት ነው ያለፉት? ምንድን ነበር ተግዳሮቱ? መምህር ብርሃኑ አንተ ልጀምር። እንግዲህ እንደ ተግዳሮቶቹ እንደየመጡበት ዓላማ ይለያያል። ዘሩባቤል መቅደሱ ለመስራት ስለሆነ የመጣው እሱ በመጣበት ጊዜ ያለው ተግዳሮት ከዝራ ባለው ከነህምያ ሊለያይ ይችላል። ግን ምንድነው ተግዳሮቶቹን ስናነሳ ሁሌ መገንዘብ ያለብን እስራኤል አሁንም ቢሆን በዙሪያዋ ያሉትን ሰዎች መዘንጋት ጠላቶቿ በዙሪያ ናቸው ሁልጊዜ ማለት ነው። የእስራኤል መመለስንም ይሁን እንደገና ደግሞ መታደስን የማይፈልጉ ብዙዎች አሉ። አንዱ ችግሩ እሱ ነው። ምንድነው ውጫዊ ተግዳሮቶቻቸው በጣም ከፍተኛ መሆኑን በደንብ ማየት አለ። ሁለተኛ እንግዲህ በዘመን ስናስቀምጠው ነገስታት በነገስታት ምን ይላሉ? ይተካከራሉ። አሁን እግዚአብሔር ሊመልሳቸው ሲፈልግ የቂሮስ መንፈስ ምን አለ? አነሳሳ መለሳቸው። ስለዚህ በሱ መንፈስ ውስጥ መልካም ይሁንታ ስላለ ሲልካቸው ሰላም ነው ማለት ነው። ወደ ስራ ውስጥ ደግሞ በሚገቡበት ዘመን እንደና አርጤክስስ ያሉ ነገስታቶች ደግሞ የነበሩበት ዘመን ሆነ እናያለን ዘሩባቤል ላይ። ስለዚህ አሁን ዘሩባቤል በጣም የሚደንቀው ስራው የመጀመሪያውን ስራ መስራቱ ከታወቀ በኋላ እንደተጀመረም ሲሰው መሰዊያውን ተሰውቶ የተሰዋ እንደሆነ ሲታወቅ ምንድነው የሚለው? የይሁዳና የቢንያም ጠላቶች ፖይንቱ እሱ ነው። ምዕራፍ 4 ቁጥር 1 ምዕራፍ 4 ቁጥር 1 ምርኮኞች ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ ይላል። አሁን ወደ ዘሩባቤልና ወደ አባቶች ቤቶች አለቆች ቀርበው የአሦር ንጉሥ አስራዶን ወደዚህ ካመጣን ቀን ጀምሮ ለአምላካችሁ እንሰዋለንና እንደናንተም እንፈልገዋለንና ከእናንተ ጋር እንስራ አሏቸው ይላል። አሁን የመጀመሪያው የጸብ አይመስልም። ኦኬ እኛም አምላካችን እንፈልገዋለን፣ መሰዋት እንፈልጋለን፣ እንደገና ደግሞ ስራ ውስጥ ምን ማለት እንፈልጋለን? መሳተፍ እንፈልጋለን ነው ፖይንቱ ማለት ነው አሏቸው ይላል። ዘሩባቤል እና ኢያሱ የቀሩት የእስራኤል አባቶች ቤቶች አለቆች የአምላካችን ቤት መስራት ለእኛና ለእናንተ አይደለም፣ እኛ ለብቻችን ግን የፋርስ ንጉሥ ቂሮስ እንዳዘዘን ይዘዋል ደብዳቤ እንዳዘዘን ለእስራኤል አምላክ ለእግዚአብሔር ቤት እንሰራለን አሏቸው ይላል። በቃ መብቱ ማጋ ነው እኛ ጋር ነው ሀሳቡ። የምድሩ ህዝብ የይሁዳ ህዝብ እጅ ያደክሙ ነበር ይላል። አሁን መሳተፍ የፈለጉት እንዳይሰራ እንቅፋለን። በትክክል ጤናማ ሞቲቭ ቢሆን ዘሩባቤል ሊያስተናግዳቸው ይችል ነበር ማለት ነው። ስለዚህ ነው እኛ ደብዳቤ አለን፣ ፈቃድ አለን፣ ልንሰራ ስንመጣ አስፈቅደን መተናል። ስለዚህ ስራው የማን ነው? የኛ ነው የሚል ነው። አሁን በአንደኛው መግባት እንደማይችሉ መሳተፍ እንደማይችሉ ሲከለከሉ ወደ ሌላ ተግዳሮት ይሄዳሉ ማለት ነው። እና በአንደኛው ያው ከለከላቸው አስወጣቸው ነው። አሁን ሁለተኛው ላይ ደግሞ ምንድነው የሚያደርጉት? ደብዳቤ ይጻጻፋሉ ማለት ምን እንዲባል እንዲከለከል እንዲቆም እና እነዛን ደብዳቤ ያው ተጻጽፈው ለጊዜው ይሳካላቸዋል። ቁጥር 23ን ብቻ ላንብበው። 4:23 አካባቢ ቅድምም አንብቤዋለሁ። ደብዳቤ ተጻጽፈው ያው ክፍሉን ተመልካቾች አንብቡት። ምዕራፍ 4
ቁጥር 23 ላይ የንጉሱም የአርጤክሲስ ደብዳቤ ግልባጭ በሬሁም በጸሐፊው በሲምሳይ በተባባሪዎቹም ፊት በተነበበ ጊዜ ፈጥነው ወደ ኢየሩሳሌም ወደ ይሁዳ ሄዱ፣ በግድና በኃይል አስተዋቸው። በዚያን ጊዜ በኢየሩሳሌም ያለው የእግዚአብሔር ቤት ስራ ቀረ፣ እስከ ፋርስም ንጉስ እስከ ዳሪዮስ መንግስት እስከ 2ኛው ዓመት ድረስ ተጓጎለ ይላል። ይህ ለመሪው ለዘሩባቤል ለኢያሱ ምን ያህል ልብ እንደሚያዝም ማለት ነው። እንግዲህ እግዚአብሔር ስራ ውስጥ አንዱ ትልቁ ተግዳሮት እሰራለሁ ብለህ ስትነሳ እንቅፋት የሚሆነው አካል ማለት እንቅፋት የሚሆነው አካል እንቅፋት ለመሆን እስካሰበ በተለያየ መንገድ እንቅፋት ይሆናል። ቢችል አብሮህ ገብቶ እየሰራ ነው ስትል እየጎተተ ይሄድልሃል ማለት ነው። አንዱ በጣም ይደግ አይ በፍጹም ተንኮሉን አውቀ ደግሞ ስትገፋው ከውጭ ሆኖ እንድታቆም ቻሌንጅ ያደርጋል። እና ትልቁ እንትን ፈተና እሱ ነው። ቆመ ተጓጎለ ይላል። እንደው የነቢያቱ ትንቢት እንኳን እንዲነሳሳ ልቡን ስላስቻለው በጣም ነው የምደነቀው። ምክንያቱም በቃ አንዳንድ ተግዳሮት ከናካቴው ከጨዋታው ውጭ ሊያደርግ ይችላል። ከስራ ከዓላማ ወይም ደግሞ ከተነሳበት ላይ ውጭ ሊያደርግ ይችላል። በኋላ ግን ትንቢቶች ሲመጡ አሁን እነዚህ የእግዚአብሔር ሰዎች ናቸው። ነህምያንም ዕዝራንም ቅድም እንዳልነው ዘሩባቤልንም ብናይ መሪ ብቻ ሳይሆኑ እግዚአብሔር ሰዎች ናቸው። እንደገና እግዚአብሔር ያስነሳቸው ሰዎች ናቸው። ከእግዚአብሔር ጋር ያላቸው ግንኙነት ምንድን ነው? ጤናማ ነው። ይሰማሉ ማለት ነው። ይሰማሉ እና የነቢያት ቅድም እንዳልከው ትንቢተ ሐጌንም ዘካርያስንም እንዲያነቡ ያልነው እዛ ክፍል ጋር ያሉት ጉዳዮች ከዚህ ክፍል ጋር የተዛመዱ ናቸው እና እግዚአብሔር በነቢያቱ አማካኝነት ደግሞ ተስፋው እንደሚሰራ እንደሚጨረስ እንደሚደመደም እሱ ከነሱ ጋር እንደሆነ የመንፈሱ ኃይል ከሱ ጋር እንደሆነ እንደው አንተ እንደነካው ሲለው እኔ ሁሌ ቃል እሱ ጀምሮታልና እሱ ምን ይላል? እንደነካው አንተ ነው የምትጨርሰው፣ ለሌላ ትውልድ እንኳን አልተሰጠም ሲለው እንደገና ሲያነሳሳው እናያለን። እና እነዚህ ሁሉ ተግዳሮት አልፎ ነው ያለቀው መቅደሱ። ያለ ቻሌንጅ አይደለም። እና ሁሉ ጊዜ ጠላቶች አሉ በእስራኤል ዙሪያ። በኋላ ነህምያ ላይ እንመጣበታለን። ቅጥር ሲሰራ ዓላማው ምንድነው ስንል ዙሪያው ሰላም አይደለም። ስለዚህ እነዚህ በተለይ ዘሩባቤል ላይ የገጠሙት ውጭ ያሉት ከተስፋው ገለል ያሉት እንደገና ደግሞ ዛም አካባቢ ነዋሪ የሆኑት ከተመላሾቹ በፊትም ስፍራው ምን ያሉት የያዙት ማለት ነው ቀድሞ አካባቢው ላይ ያሉ ሰዎች ናቸው። እና ባሉት አገረ ገዢዎች ደግሞ ካያችሁ ማለት ነው በየቦታው ላይ ምኖች አሉ፣ እነዚህ የነገስታቱ ገዢዎች አሉ። እንግዲህ በግልጽ ባይጻፍም እነሱም እንደልለው ይዘው ምን ብለው የተፈቀደ ደብዳቤ አስከልክለው ነው ያስቆሟቸው እንጂ ፈቃድ ደብዳቤ ዘሩባቤል ይዞ ነው የመጣው። ያን ደብዳቤ አስከልክለው እንደገና ሌላ ንጉሳው የተፈጸመው በማዘመን ነው ዳሪዮስ ይላል። ስለዚህ እሱ ዘመን ሲመጣ ደግሞ እንደገና ያንኑ የእግዚአብሔርን ትንቢት ተስፋ ይዞ ጉዳዩን አስቀጥለው ሲፈጽመው እናያለና ተግዳሮቶች ሁልጊዜ በስራ ውስጥ እንዳሉ ይሄ ያስገነዝበናል። እግዚአብሔር የአምላካችን ስም ብሩክ ይሁን። የተወደዳችሁ ተመልካቾቻችን ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። መጽሐፈ ዕዝራንና መጽሐፈ ነህምያን እየተመለከተ ነው። አሁን በመምህር ብርሃኑ የተመለከትነው መቅደሱ ሲሰራ ምን አይነት ተግዳሮት ነበር ነው። እነዛ ተመላሾች እንዲሁ በደስታ በአንድ ጊዜ ያለምንም ተግዳሮት እንዳልሰሩት እያየን ነው ማለት ነው። ስለዚህ የሚገርም ነገር ነው የመጡበት። እንደው ተጨማሪ እዚህ ላይ ወደ ሁለተኛው ሳንገባ ከመቅደሱ ስራ ጋር በተያያዘ አሁንም እናንተ ነው ከመቅደሱ ስራ ጋር በተያያዘ መምሪያ ያለች ምናልባት እዚህ ላይ እንግዲህ ከ586 ዘመን ጀምሮ ሙሉ ለሙሉ ይሁዳ ፈርሳለች። ባለፈውም ተናግረናል። መቅደሱ ተቃጥሏል፣ ቅጥሩ ፈርሷል፣ ህዝቡ ተግዟል። ከዛ በፊት ደግሞ በ722 አሶር የእስራኤል የሰሜኑን 10ሩን ነገድ ማርኳል። በዛም ሰዎችን ከዛው አፍርሶ ሌሎችን አምጥቶ አስቀምጧል። አብዛኛው ትግሉን እያጧጧፉ ያሉት እነዚህ ማህበረሰቦች ናቸው። ሳምራውያን ቅይጡ እግዚአብሔርን ይጠራል ግን እግዚአብሔርን አይፈልግም። አንድ ወገን የተስፋው ኪዳን ይላል። ትዝ ይላችሁ እንደሆነ ንጉሱ ራሱ ካህናት አምጥቶ ህዝቡን አውሬ ሲበላው የስርዓት የመሰዊያ አቀራረብ ምናምን ትንሽ ነግሯቸው እና ቅይጥ ህዝብ ነው።
በጣም አደገኛ ህዝብ ሆኗል። ይሄ በተለይ ሰማሪያ ያለው ህዝብ ምክንያቱም ልትነግረው ስትል አውቋል ይላል ስትተው አያውቁም ማሰረው እና ሳይሰሩት ቆይተዋል እኮ እስከ ከምርኮ ሀገር እስኪመጡ ድረስ አልሰሩም። ልክ እነዚህ ሲመጡ እንደ እኛም አብረን መስራት ለምን መጀመሪያ አይሰሩም? ለምን መጀመሪያ እግዚአብሔር አልፈለጉም? አልሰሩም። በቃ አምላካቸው ማለት ያሉበት ግን ይሄ የእግዚአብሔር የሆነ ነገር ሁሌ በምድር ላይ ተቃውሟል። እግዚአብሔር ከመጀመሪያው ጀምሮ ሰው በኃጢአት ከወደቀ ጀምሮ በዚህ ምድር ኃጢአት ገብቷል። ምን ማለት ነው? የእግዚአብሔርን የማይፈልግ የእግዚአብሔርን የሚቃወም ማለት ነው። ኃጢአት ተቃራኒ ማለት ነው። ስለዚህ የእግዚአብሔር የሆነውን ነገር የሚያባርር መከራ የሚያበዛ እንዳይሰራ የሚያደርግ ማለት ነው። ከብሉይም ከዛም ዘመን ጀምሮ ማለት ነው። ስለዚህ በዚህ ዘመን ላይም እነዚህ መቅደሱን የሚያድሱት ላይ መጥተው ተዋጓቸው። በውጊያቸው ደግሞ በጣም ስልት አንደኛ በትክክል መንግስታዊ በሆነ አካሄድ ይመጣል። በፖለቲካ ማለት ነው። ደብዳቤ የተጻጻፉ ከንጉሱ ጋር ምንም እንትን የላቸውም። በቃ ይጠቀማሉ፣ ፖለቲከኞችን ይጠቀማሉ። ጉዳዩን ከፖለቲካ ጋር ያያይዙታል። እንደዚህ ሊያደርጉ ነው የሚሰበሰቡት፣ ሊያሸብሩ ነው፣ ሊያምፁ ነው እያሉ ደብዳቤ እስከ ላይ እየተጻጻፉ የእግዚአብሔር ቤት እንዳይሰራ ተባረክ። የነገስታቱ ታማኝ ሆኖ ነው የቀረቡት። በጣም እቺ ከተማ ከተሰራች እንደሆነ እያሉ ለንጉሱ አሁንም እኮ ተጓጉለ እኮ ነው አስተጓጉለውታል። እና ይሄ ተቃውሞ ነው በጣም መቅደሱ እንዳይሰራ። ከዛ እንደውም ከ538 እስከ 520 ለ18 ዓመታት የተጓጉለው ህዝቡ ራሱ ተስፋ ቆርጦ ሄደ። እና ህግና ነህምያ የተላኩት ለምንድን ነው? መጀመሪያ ተስላችሁ ከምርኮ ሲመጡ ቂሮስ ምንድን ነው ያለው? ሂዱና የእግዚአብሔርን ቤት ስሩ እንጂ ቤታችሁን ስሩ አላላቸው። መተው ግን አንዴ በዚህ ሲያጣድፏቸው መከራው ተታውት የራሳቸው የኔ ቤት ፈርሶ ከዛ መጣ የኔ ቤት ፈርሶ እናንተ ቤታችሁን ትሰሩ ዘንድ ይህ ጊዜው ነው። ጊዜ ያለው ኦፍ ኮርስ ግን ቅድሚያ የሚሰጠው መቅደሱ፣ ምክንያቱም ቤቱ ይፈርሳል መቅደሱ ከሌለ ዘርተህ ይፈርስብሃል። ለምን? ህጉ በረከታቸው ህጉ ነው። በነገራችን መዝራት ማጨድ አይደለም። ለእስራኤላውያን በረከታቸው መዝራት ማጨድ መቆፈር አይደለም። በረከታቸው መታዘዝ ነው። እሱ ነው ያኛውንም የሚያለማው የሚኮተኮተው የሚያርመው እሱ። ይሄን ሲያጡ ነው ያጡት እኮ ያለው ወተትና ማር የምታፈሰው ምድር ያጡት ለምንድን ነው? ለእግዚአብሔር ስላልታዘዙ ነው። ይህን ዘዳግም እና ዘሌዋውያን 26 ማየት በጣም ዘግናኝ ነው። ይህም እንደምታውቁት ማለት ነው። ስለዚህ በብዙ ተግዳሮት መጥተው ነቢያቱ ነው እንደዛ ብሏቸው ያሰቡ። የመጀመሪያ ተጓዦች ላይ የነበረው ተግዳሮት ከውጭ ነው የነበረው ተግዳሮት። ሁለተኛው አይታችሁ እኮ ያስፈራሯቸዋል። ልብን የሚያርድ ንግግር ይናገራል። አሁን ቀበሮ በሄድበት የሚፈርስ ነገር እኮ ይሰራችሁ ያለው ማለት እነሱ በቃ እግዚአብሔርን በቃ ብለው ሰርተዋል። መተው ወሽመጥ የሚቆርጥ ንግግር ይናገራል። በቃ ቢሉትም ቃሉን ብናገኝ በጣም ደስ ይለኛል። የነህምያ ነው እሱ። እና ይሄ የቃላት ጦርነት አለ፣ የኃይል ጦርነት አለ። ሊያስቆሟቸው በኃይል መጡ ይላል። በነገራችን ላይ ገዢዎች ናቸው። ነህምያ ዕዝራ በወንዝ ማዶ ያሉ ሰዎች ባሪያዎቹ ሁሉ ከእናንተም ዘንድ የወጡ አይሁድ ወደኛ ወደ ኢየሩሳሌም እንደመጡ ንጉሱ ይወቅ። አመፀኛይቱና እጅግ የከፋችቱ ከተማ ይሰራሉ። ከንጉስ ጋር መነጋገር የሚችል ምን ያለ ነው? ፓወር ያላቸው ናቸው። ንጉሱም የእነሱን ማህተምና ደብዳቤ ያነባል፣ እነሱም ያነባሉ። ስለዚህ እነዛ በዛ አካባቢ እንደ ገዢ የሚያስቀምጣቸው ናቸው ማለት ነው። ስለዚህ ይሄ ተግዳሮት ነበረው፣ በጣም ፈተና ነበረው። ሲያስቆማቸውም እኮ ደብዳቤውን ካነበቡ በኋላ በቶሎ ሄዶ በኃይል ሲል ገና ከምርኮ ለመጣ ገና ላልተደራጀ መውጫ መግቢያው ለጠፋው በጣም ከባድ ነው። እና የመጀመሪያ መቅደሱ በዚህ ትግል ውስጥ ግን አለቀ ይላል።
እኔ በቃ እዛ ተጀመረና አለቃለ የመሐሉት ችግር የለውም አለው ተግዳሮት ግን ተጀምሯል ፋይት ነበረው አልቋል። እኔ እዚህ ላይ ልጨምር እነዚህ መቅደሱ ሲሰራ የተነሱ ሰዎች ቡድን ነው የሚገርም ነገር ቀላል አመራር አይደለም እውቅ ሰዎች ናቸው። ይሄ ምዕራፍ 4 ዕዝራ ምዕራፍ 4ን ስታነቡ ዕዝራንና ማነው ዘሩባቤልና ኢያሱን የተቃወሟቸው ቀላል ሰዎች አይደሉም። አንድ ማለት ተራ ሰዎች አይደሉም የተቃወሟቸው። አሁን መምህር ያሬድ እንደተናገረው ስማቸው ዝርዝራቸው አለ ጻፉ ነው የሚል ጻፍ አይደለም አንድ አይደለም ማለት ነው። ስለዚህ እስራኤል ደግሞ በምርኮ የኖረ በባርነት የኖረ ነው። እነዚህ ሰዎች በቀላሉ ማሸነፍ አይችልም ጦርነት እንኳን ገጥሞ በዚህ ሰዓት። ስለዚህ ቅድም እንዳለው ለነገስታቱ ምኖች ናቸው ማለት ነው ታማኞች ናቸው። በጣም ይሄ ለመቅደሱ እንዳይሰራ የእግዚአብሔር ቤት እንዳይሰራ ትልልቅ ሰዎች ናቸው የተነሱት በሀገር ደረጃ እውቅና ያላቸው ማለት ነው። ወፍራም ጠላቶች እግዚአብሔር ይባርክ። በጣም ቆንጆ ገለጻ ነው። ወፍራም ጠላቶች ዋው ቆንጆ ገለጻ ነው የገለጽከው። ትክክል እኮ ነው። ከንጉስቱ ጋር ደብዳቤ የሚጽፍ አሁን ለምሳሌ በዚህ ሰዓት ከጠቅላይ ሚኒስትር ጋር መጻፍ ይችላል እንዴ? አልችልም እኮ አሁን ትንሽ ነኝ እኔ አልችልም። አሁን በዚህ ሰዓት የሆነ ነገር ቢያደርግ እኮ የሚጽፉ ሰዎች እኮ አሉ። እንትና የሚባሉ ቀጥታ የዶክተር አብይን በር አንኳኩቶ የሚገቡ ሰዎች አሉ። ልክ እንደነዚህ አይነት ትልልቅ ሰዎች ፈቃድ ያላቸው እደጅ ላይ ያለው ዘበኛ ገለል የሚልላቸው አንተ ብትሄድ ምን እንደሚል አሁን ጠቅላይ ሚኒስትር ይቅርታ አድርጉልኝና ብሄድ አሁን እኔን ዘበኛ ያስገባኛል እንዴ? ወታደር እኮ ያስገባኝ ማነው ዞርበል ምናምን ነው የሚለኝ። የታወቀ ሰው ቢሄድስ ከሌ አባበረው መጥተዋል ይግቡ ተብሎ ይግቡ ይባል ይችላል። ልክ እንደነዚህ አይነት ትልቅ ሰዎች የሚባሉ የመቅደሱ ተግዳሮቶች እንደሆኑ ማወቅ መቻል አለብን ማለት ነው። በጣም መምህር ያሬድ የተናገረው በጣም ደስ የሚል ነገር ደግሞ ተናግሯል። ዛሬ ለኔ ራሱ አብሮት ነው። እስከ ዛሬ ያልሰሩትን መቅደስ አብረን እንስራ እዛ እኮ ኖረዋል። እንደው እግዚአብሔር ባርክ መምህር ያሬድ ተሰዳጆች አይደሉም በሰላም እየኖሩ እሺ ፈልሰው ከመጡ በኋላ ለምን የእግዚአብሔር ቤት አልሰሩም? አይፈልጉትም። የሆነ ሰው ሊሰራ ሲነሳ ተመልከቱ ሰሪታ መስለው የሚመጡ ሲከለከሉ ግን ምን የሚሆኑ እሳት ለብሰው እሳት ጎርሰው የሚነሱ ጠላቶች አሉ ማለት ነው። ስለዚህ እዚህ ዘሩባቤልና ኢያሱ ላይ ትልቁ ተግዳሮት ምኖች ናቸው? ሲያመች እንስራ ብለው የሚያበላሹ ሳያመች ደግሞ ፊት ለፊት የሚገጥሙ ጠላቶች ናቸው ማለት ነው ይገጣሉ። ስለዚህ መቅደሱ በተግዳሮት ውስጥ ያለፈ ነው የሚለውን እንድንመለከት ፈልጌ ነው። ምንድነው ተግዳሮቱ አይደለም? የተግዳሮቱን ኃያልነት ማየት መቻል አለብን። የሰፈር ሰው አይደለም መቅደሱን ያስተጓጎለው ከነገስታቱ ጋር የሚጸጻፉ ናቸው እና ንጉሱ ደግሞ የሚሰማቸው ናቸው። ይሄን የምታዩት ደብዳቤ ጻፈ። እንደውም ምዕራፍ 4 ቁጥር 21 ላይ እንደዚህ ይላል አሁንም እነዚያ ሰዎች ስራውን እንዲተው እኔም እስካዘዝ ድረስ ይህች ከተማ እንዳትሰራ ትእዛዝ ስጡ፣ ቸልም እንዳትሉ ተጠንቀቁ። ለነገስታቱ ጉዳትና ጥፋት እየበዛ ስለምን ይሄዳል? አይ ያጠፏቸዋል ችን ሲያገኙ ነው። አዎ በጣም የሚገርም። ስለዚህ ንጉሱ አዘዘ ማለት ነው። ስለዚህ አስቆሟቸው። በፍጹም ቸል እንዳትሉ ለነገስታቱ ጉዳት ይመጣል። ይቺ መቅደስ ከተሰራ እግዚአብሔር ከመጣ እግዚአብሔር ከከበረ እግዚአብሔር ከፍ ካለ በእርግጥ የምድር አሕዛብ ዋጋ የላቸው። ስለዚህ የሚገርም ተግዳሮት እንደሆነ እያየ ነው። እግዚአብሔር አምላክ ይባርክ። ያየሁት ነገር ምንድነው? ያልሰሩ ሰዎች ለዘመናት ተቀምጠው አሁን ሰሪታ ሲመጣ ሰሪታም ሆኖ መቅረብ አይ ለእናንተና ለኛ አልተፈቀደም ሲባል ደግሞ ጠላትነታቸውን በኃይል ማጠናከራቸውን አይተናል። የመቅደሱን ስራ ማስተጓጎላቸውን አይተናል። የእግዚአብሔር አምላካችን ስም ብሩክ ይሁን። እንግዲህ የመጀመሪያው መቅደስ ሲሰራ የገጠመው ተግዳሮት ምን አይነት እንደሆነ ዕዝራን መመልከት አስፈላጊ ነው። ምዕራፍ 4ን ማየት ምዕራፍ 4ን ማየት ጥሩ ነው። ምዕራፍ 6 ላይ መመልከት በጣም ጥሩ ነው እንዴት እንደተወጡት። እዚህ ላይ ወደ ሌላው ከመሄዳችን በፊት ምዕራፍ 5 ቁጥር 1 ላንባት። ከብዙ መተጓጎል በኋላ እንደገና እግዚአብሔር ቅድም ማነው መምህር ብርሃኑ ስትናገር ነበረ ነቢያቱ ሐጌና የአዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ለነበሩት አይሁድ በእስራኤል አምላክ ስም ትንቢት ተናገሩላቸው። በዚያን ጊዜ የሰላትያል ልጅ ዘሩባቤል የሴዴቅያስም ልጅ ኢያሱ ተነስተው በኢየሩሳሌምን ያለውን የእግዚአብሔርን ቤት መስራት ጀመሩ። የእግዚአብሔር ስም ብሩክ ይሁን።
አስተርዮ መጣ። ያ የተጓጎለው መቅደስ እንደገና ደግሞ ተነሱ ማለት ነው። በነገራችን ለዚህ አንድ ነገር አንስተን ማየት ስላለብን ነው። በብዙ ተግዳሮት ውስጥ የእግዚአብሔር ድምፅ መጣላቸው ማለት ያቋርጡትን ነገር ምን እንዲያደርጉ እንዲጨርሱ እግዚአብሔር መንፈሱን ላከ። እግዚአብሔር ነቢያትን አስነሳ። እንደገና ደግሞ መቅደሱ በነቢያት አማካኝነት ምን ሲል ሊሰራ ድምፅ ሲመጣ እንመለከታለን ማለት ነው። የእግዚአብሔርን ቤት መስራት ጀመሩ። የሚያግዟቸውም የእግዚአብሔር ነቢያት ከእነርሱ ጋር ነበሩ። ነቢያት በምን ነው የሚያግዟቸው? በድምፅ የእግዚአብሔር ድምፅ በመስማት አይዟችሁ እግዚአብሔር ብሏል በማለት ነው። ዛሬም እግዚአብሔር ድምፁን ይላካል ማለት በጣም የሚገርም ነገር። አዎ የሚሰራው እኮ ይሄ ህንፃ ይሄ እንጨቱ ድንጋዩ ምናምን ሲደረደር እንጨት አይደለም ያለው እግዚአብሔር ይከብር ዘንድ ነው። ስለዚህ ያ መቅደስ ሀልዮተ እግዚአብሔርን ድምፀ እግዚአብሔርን በደንብ አጉልቶ ያሳያል ማለት ነው። ስለዚህ የሚሰራው ስራ የእግዚአብሔር መሆኑ ምንም በምርኮ ውስጥ ያሉ ቢሆኑ ምንም ደብዳቤ ቢጻፍም እግዚአብሔር ካለ ይጠናቀቃል። ክብር ለእግዚአብሔር ይሁን። ወደ ሁለተኛው ክፍል የምንሄደው ሁለተኛው ተመላሾች ላይ ተግዳሮት ምንድን ነበረ? ወደ መምህር ያጽጌ ሁለተኛ ተመላሾች ያው በእዝራ የሚመራው ቡድን ነው። ቀደም እንዳልነው በእዝራ የሚመራው ቡድን ተሐድሶ የህይወት ተሐድሶ ስለነበር ተግዳሮቱም ከዛው ከህይወት ጋር የተያያዘ ነው። ያግዙኛል፣ አብረው ያድሳሉ ብሎ ያመናቸው አካላት ራሳቸው ከተሐድሶ ውጭ ሆነው መገኘታቸው ተግዳሮት ነበር። ሌሎች አማልክትን የሚያመልኩ ሰዎች ነበሩ ከዛ ውስጥ ማለት ነው። ማለት ሚስቶቻቸው እና የመሳሰሉ የተዋለዷቸው ወገኖች ያመልኩ ነበር። የረከሰና አጸያፊ ለጣዖት አምልኮ ልምምድ የሚከተሉ እስራኤላውያንም ከዛው ሰዎች ጋር ተጋብቶ ነበር። እንደገና በደል ኃጢአት ማለት ነው አጠቃላይ ዋነኛ ስራቸው ነበረ። ለዚህ ደግሞ ዋና ተሳታፊ የነበሩት ካህናቱ፣ ሌዋውያኑ፣ መሪዎቹና ሹማምንቶቹ ነበሩ። እነዚህ አራቱን እንኳን ለይተን ብንመለከታቸው ካህናት ዋናውን የመቅደሱን ስራ የሚሰሩ የኃጢአት ማስተስሪያውን ጉዳይ የሚፈጽሙ አካላት ናቸው ካህናት። እነርሱ በዚህ ኃጢአት ውስጥ ወድቀው ማግኘት ማለት ትልቅ ሐዘን ነው። ስለዚህ አንዱ ተግዳሮት ይሄ ነው። ሁለተኛው ደግሞ ሌዋውያኑ ነው። ሌዋውያኑም እዛው በቤተ መቅደስ ውስጥ የሚያገለግሉ ናቸው። አሁን ተመሳሳይ ህይወት ያላቸው ናቸው። ከካህናቱ ጋራ አብረው የሚሰሩ ናቸው። ካህናቱ የመስዋዕትን ስራ ሲሰሩ፣ ሌዋውያኑ ደግሞ በቅጥሩ ዙሪያ ያለው አጠቃላይ የሚሰሩ ናቸው። እንደገና መሪዎቹ ይላቸዋል። መሪዎቹ ደግሞ የህዝብ መሪዎች ተብሎ የተሰየሙ ከነዛ መካከል የተመረጡ ናቸው። እነርሱም በዚህ ኃጢአት ውስጥ ተሳትፈዋል። እንደገና ይቀጥልና ሹማምንቶቹ ይላል። የተሾሙ እነዚህ መሪዎች ናቸው። እነዚህም ሹማምንቶቹም ዋና ዋና መሪዎቹም ሌዋውያኑም ካህናቱም በዚህ የአህዛብ ጋብቻ ወይም ደግሞ የድብል ጋብቻ ኃጢአት ውስጥ ወድቀዋል። ጋብቻ ሲባል ዝም ብሎ ጋብቻ አይደለም። ነገራችን ላይ ጋብቻ እኔ ባለቤቴን ሳገባ ወይም እሷ እኔን ስታገባ እሷ የምታመልከውን ልመርጥ ወይም የማመልከውን ልትመርጥ ጭምር ነው። ስለዚህ ጋብቻ የአምልኮም ጭምር አለበት ውስጡ ማለት ነው። ስለዚህ አህዛብን ሲያገቡ የአህዛብን አማልክትም አብረው ያመልካሉ። ይቀየጣል አምልኳቸው። ሰሎሞን በምን እንደወደቀ ታስታውሳላችሁ። ሚስቶቹ ነዘነዙት። ከዛስ ወደ ጣዖት አምልኮ ሄደ። የአህዛብን አማልክት አመለከ። ስለዚህ ዝም ብሎ ሚስት አይደለችም የምትገባው። ሲያገባ ልጅ ይወለዳል። ልጅ ይወለድ በእሷ ቁጥጥር ስር ስለሚሆን የእሷ የምታመልከውን አምላክ የማምለክ ግዴታ አለበት ማለት ነው። ስለዚህ እነኚህ ሰዎች ደግሞ ካህናት ናቸው። ምንጭ እግዚአብሔር የሚፈልገውንና እግዚአብሔር የማይፈልገውን ነገር አደባልቀው በውስጣቸው ይዘው ወይም በጉያቸው ሸጉጠው ይዘው ወደ ቤተ መቅደስ ሊገቡ ነው። በዚህ ሰዓት እዝራ በጣም አለቀሰ። እንደውም እሱን ክፍል ላነበው። እዝራ ያለቀሰበት ማለት ነው። በጣም ነው እንትን ያለው ያዘነው። ይህን ነገር በሰማ ጊዜ እዝራ እያለቀሰና በእግዚአብሔር ቤት ፊት እየወደቀ በጸለየና በተናዘዘ ጊዜ ከእስራኤል ዘንድ የወንድና የሴት የሕፃናትም እጅግ ታላቅ ጉባኤ ወደ እርሱ ተሰበሰበ። ሕዝቡም እጅግ አለቀሱ ይላል። ያለቀሱት ያድሳሉ፣ አብረው እዝራ ጋር ከጎን ቆመው የእግዚአብሔርን ቤት ያገለግላሉ ብለው ያመኗቸው ሰዎች በኃጢአት ወድቀው መገኘታቸው።
በጣም ከባዱ ነገር ደግሞ መሪ ሲሳሳት በጣም ከባድ ከሁሉም የሚከፋው መሪ ሲሳሳት። አሁን እነኚህ ካህናት ባይሳሳቱ ኖሮ ሌሎቹን ለማደስ እዝራ አቅም ያገኝ ነበር። አብረውት ይቆማሉ፣ አብረውት ያግዙታል። ታስታውሳላችሁ ቤተ መቅደሱ ሲሰራ ነቢያቱ ከማን ጋር ነበሩ ይላል? ያግዟቸው ነበር። የሚያግዟቸው ነቢያት ከነሱ ጋር ነበሩ ይላል እነ ዘሩባቤል። ልክ እንደዚሁ ደግሞ ካህናቱ ከእዝራ ጋር አጠገቡ ቢሰለፉ በንጽህና ማለት ነው ቢሰለፉ ስራውን ያፈጥኑታል። ነገር ግን እንዲያለቅስ ያደረገው ልቡ እንዲያዝን ያደረገው ጸጉሩን ጺሙን እንዲነጭ ያደረገው በእግዚአብሔር ፊት ተንበርክኮ ረዥም ሰዓታት እንዲወድቅ ያደረገው እንዲያፍርና እንዲፈራም ያደረገው የእነሱ በኃጢአት መውደቅ ነው። አሁንም እዚሁ ላይ እዝራም ተነስቶ ወደ እንትኑ ሄደ፣ ወደ እርማት ማለት ነው። እዝራም ተነስቶ ተላልፋችኋል፣ የእስራኤልን በደል ታበዙ ዘንድ እንግዶችን ሴቶች አግብታችኋል አላቸው። ከዛ በኋላ አሁንም ለአባቶቻችን አምላክ ለእግዚአብሔር ተናዘዙ፣ ደስ የሚያሰኘውንም አድርጉ፣ ከምድርም አሕዛብና ከእንግዶች ሴቶች ተለዩ አላቸው። ጉባኤውም ሁሉ በታላቅ ድምፅ መልሰው እንዲህ አሉ፣ እንደተናገርከን እናደርግ ዘንድ ይገባናል። እግዚአብሔር ይመስገን። ታዛዦች መሆናቸው በሌላ በኩል ያስደስታል። የመጀመሪያው ተግዳሮቱ ግን የእዝራ ተግዳሮት ቀላል አይደለም። አሁንም በድጋሚ የምናገረው የሌሎቹ ተግዳሮቶች የውጫዊ ተግዳሮቶች ናቸው። የዚህኛው ግን ልብ ነው የሚያወርደው። በጣም ከባድ ነው። እነዛኞቹ ተግዳሮት ይዘው ሲመጡ ሰይፍና ጦር ገጀራ ነው ይዘው የሚመጡት። ይሄ ግን ራሱ እግዚአብሔር ጠላት ሆኖ የሚነሳው። የእስራኤል ደግሞ አንተን የበደልከው ውስጣዊ በደል ነው ማለት ነው። ውስጣዊ ነው። የእስራኤል ደግሞ ትልቁ ቀጭዋ እግዚአብሔር ነው ማለት በበደላቸውና በኃጢአታቸው ምክንያት ነው የሚቀጡት። ስለዚህ በደሉ ማለት የሚታደጋቸው እግዚአብሔር ከነርሱ ጋር ተጣላቸው ማለት ነው። አንድ ቃል ጨምሩ። ባላቅና በለዓም የተነጋገሩት ነገር ታውሳላችሁ። እግዚአብሔር አምላክ ከነርሱ ጋር ነው። ይሄ ህዝብ እንደ ከእሳት የተነጠቀ ትንታግ ነው። ብዙዎቹን አሞራውያን፣ ኢያቡሳውያን፣ ፌርዛውያን በሙሉ አሸንፈው መጥቷል። ባህርን ተሻግሮ መጥቷል። ይህን ሁሉ አሸንፎ የመጣ ጀግና ህዝብ በምንም ተአምር አንተ አታሸንፈው። እናሳ እነርሱ በርኩሰት ሲወድቁ አምላካቸው እግዚአብሔር ይጣላቸዋል። ያኔ ራሱ ይቀጣቸዋል። የበለዓም ምክር ማለት ነው፣ ለባላቅ የመከረው እና እግዚአብሔር ሲጣላ ነው እስራኤላውያን የሚሸነፉት። ስለዚህ እዝራ ገብቶታል። አሁን ከማንም ጋር አይደለም የሚጣሉት፣ ከሳማራውያን ጋር አይደለም፣ በዙሪያው ካሉ ሰዎች ጋርም አይደለም፣ ከራሱ ከላከው ከእግዚአብሔር ጋር ነው የሚጣሉት። ስለዚህ ያስለቀሰው ዋነኛው ምክንያት ይሄ ነው። ተግዳሮቱም ይሄ ነው። እነሱም አልመጡም፣ ሲጀምሩ አልመጡም። በውጭ ሮጠው ደብዳቤ ጽፎ የነበረው እዚህ ላይ ሊመጡ አልቻሉም። የህይወት ጥያቄ ነው እዛ ላይ እነሱም አንደኛ ናቸው። ይሄ ከውጭ ሙሉ ለሙሉ ንጹህ ነው፣ ሊመጣም አይችልም። ጉዳዩም የውስጥ ነው። ድንጋይ ምናምን ወይ ቅጥር አይደለም፣ ውስጥ ነው። ስለዚህ እነ ሰንባላጥ ማነው የውጭ ይቃወሙ የነበሩት እዚህ ጋር ኢንተርቪው ማድረግ አልቻሉም፣ መግባት አልቻሉም፣ መቃወም አልቻሉም። ይሄ ኪዳኑ ህዝብ ነው። ይሄ የኪዳኑ ህዝብ ነው። ልብ ላይ ነው የሚሰራው። ምን እንደሚሰራም አይገባቸውም፣ እንትን ህጉም አይገባቸውም ሲጀምር። ስለዚህ እዛው ጋር የሚገርመው ግን ሌላ እዚህ ጋር አይተህ ከሆነ ተግዳሮቱ እነዚህ ሰዎች ያደረጉት ጋብቻ ነው። ያገቡት ሴት ብቻ አይደለም፣ ሴት ብቻ መስሎታል። አሁን ብዙ ጊዜ ይከለከላል በእግዚአብሔር ህግ ውስጥ የሚያምን ሰው ከማያምን ጋር አይሄድ የሚለው ቃል አይተዋል። እዚህ ላይም ተግዳሮቱ እነዚህ ሰዎች ራሳቸው ሆኖ ብቻ ሴት ብቻ ይዘው የመጡ መስሎታል። በጣም ደግሞ ፈተናው ለእዝራ ከመጋባት ያለፈ ልጅም አለ እና ይሄ ከባድ ተግዳሮት ነበር። ወልደዋል፣ ተዋልደዋል፣ አግብተዋል፣ ቤተሰብ መስርተዋል፣ ንብረት መስርተዋል። ይሄ ተግዳሮት ነው። እያስተማረ ይታየዋል። እሱ በቃ ይሄ ልክ አይደለም፣ ይሄ ልክ ነው ብሎታል። ይሄን ተግዳሮት ነው ማለፍ የነበረበት። አለበለዚያ ፈተና አይደለም። አሁን ተግዳሮት ቅድም እንዳየ ነው። መቅደሱን ጀመሩ፣ ተቃውሞ መጣ፣ ተፈጸመ። ግን ተፈጸመ። አሁን ተነሳ ህዝብ ለማደስ
ሲመጣ በህዝቡ መካከል በአለቆች ደረጃ ወልደው ከብደው ንብረት ቁጭ ብለዋል። አሁን ጀምሮታል፣ መፈጸም አለበት። ይሄ ለእዝራ ነው ይሁን ተግዳሮቱ። አሁን ይኸውላችሁ ቀላል ይመስላል። እዛ ጋር ለዘሩባቤል ለህዝቡ በጥቅሉ ለህዝቡ ከጥቅሉ ነው ተግዳሮቱ። ይሄ ግን ለመምህሩ ነው ተግዳሮቱ፣ ለእዝራ ነው ተግዳሮቱ። ምን ብሎ ነው እዚህ ጋር አባቶች ትልቆች ምናምኖች እኮ ሊኖሩ ይችላሉ። በጣም ከባባድ እኮ አሉ። ቁጭ ብለው የሚሰሙት እኮ ናቸው እዚህ ተጋብተው ያሉት። መመሪያ የሚሰጣቸው ምን የሚላቸው ህዝብ የሚያስተዳድሩ ቤተ መቅደስ የሚገቡ የሚወጡ እኮ ናቸው ስተው ያሉት። ለውጥ የተነሳ መሪ ከሚገጥማቸው ተግዳሮቶች አንዱ የቱ ነው የሚለውን በኋላ የምናየው ይሆናል። ግን ዞሮ ዞሮ ውስጣዊ ላይ ነው አብዛኛው አይታችኋል። ውጫዊና ውስጣዊ ተግዳሮቶች ናቸው ያሉት። ከውስጣዊ ተግዳሮቶች አንዱ ይሄ አሁን በእዝራ እና በመንፈስ ብዙ ጊዜ ግን ያው የሚገለጸው የጋብቻ ጉዳይ እንጂ ጋብቻ ብቻ አይደለም ኬዞቹ ማለት ነው። አሁን ይህን ላይኛው ክፍል ላይ 35 ብትሄድ የሰውት የመስዋዕት ብዛት ከመልኮ የወጡት ምርኮኞች በእስራኤል አምላክ የሚቃጠል መስዋዕት ስለ እስራኤል ሁሉ 12 እንዲህ ምናምን እያለ ብዙ መስዋዕት ሰውተዋል ማለት። አሁን ያው ህጉን አላውቅም፣ ፈተናው ለመሪው ነው ላልከው ህጉን ስለማያውቁ መቅደስ ውስጥ መስዋዕት ማት ይሰዋሉ፣ ግን ከአሕዛብ ስራ ምን አልተለዩም። ስለዚህ አሁን ፈተናው ለእዝራ ከባድ ነው፣ ውሳኔ ስለሚጠይቅ ነው። ወይ ቃሉን ኮምፕሮማይዝ ማድረግ አለበት፣ አሁን በኋላ ተዛምዶ ላይ እናነሳዋለን። ቃሉን ኮምፕሮማይዝ ማድረግ አለበት፣ ህጉን ያሻሽል ወይስ ይወስን። ይህ ከባድ ፈተና ነው፣ የውስጥም ነው ያለው እሱ። ዋው! የእግዚአብሔር አምላካችን ስም ብሩክ ይሁን። ተመልካቾቻችን ይህ የሐመር ወንጌል ዘኢትዮጵያ የሚዲያ አገልግሎታችን ነው። መጽሐፈ ዕዝራንና መጽሐፈ ነህምያን እየተመለከትን ያለ ነው። በሁለተኛው ዙር ያለውን ተግዳሮት ነው እያየን ያለ። ይህኛው ተግዳሮት ከመጀመሪያው ተግዳሮት ፍጹም የተለየ እጅግም ከባድ ምክንያቱም የውጭ ተግዳሮት የውጭ ነው ማለት በጋራም በጸሎትም በምንም እንትን ታደርገዋለህ። እግዚአብሔር አንተ ጋር ካለ አዎ ማለት ሲያንስ ይሁን አንተ በቅድስና እየኖርክ በጽድቅ እየኖርክ የውጭን መገዳደል ቀላል ነው የሚሆነው ማለት ነው። ዕዝራን ግን የገጠመው እንዳላችሁት በጣም ደስ እያለ እየሰማችሁ ነበር የነበረው። እውነት ለመናገር እየተማርኩ ማለት ነው። አዎ ከባድ ምክንያቱም ላነበው ስል መምህር ብርሃኑ አንቦታል። ይሄ ምዕራፍ 9 የሚገባችሁ ምዕራፍ 8 አነባችሁ ነው። ምዕራፍ 8 ላይ ደስ የሚል አምልኮ አለ፣ በጣም የሚያምር መመለስ አለ፣ አምልኮ አለ፣ ሁሉ ነገር አለ። ምዕራፍ 9 ላይ ሲሄድ ግን ይህም ከተፈጸመ በኋላ ይላል። ምኑ ከተፈጸመ በኋላ? አምልኮ ከተፈጸመ በኋላ በእኛ ጋር በተስኪያን ከሳሙ በኋላ አድባር ቆሌ ስር ደግሞ የሚሰዋሉ ሁሉ እውነት ይልኩ ነው ነገር በጃም ጎንደር ወልዶ ስትይ ያ ከተፈጸመ በኋላ የእናቴ አምላክ አባቴ አምላክ ይላል ቀይ ዶሮ እንደነበር ምናምን በተስኪያን ቁጥር አስሟል እኮ እኔ ማውቀው ባህል ማለት ነው። ያው ሁላችሁም እዛው ስለሆነ ታውቁታላችሁ። አስፈለክ ደግሞ ከዛው ፊት ለፊት ያለው ዛፍ ስር እሱ እኮ አድባር ቆሌ እኮ ምን እሱ እኮ ነው። አድባር ቆሌ የሚባል ተራራ ላይ ይሰዋል። ነጭ ላም ዳርቻ ለምናምን ይሰዋል። ጠዋት እኮ በተስኪያን ስሙ እንደማለት ነው። ይሄ ከተፈጸመ አዎ መጽሐፈ ዕዝራ ምዕራፍ 8 አነባችሁት ደስ ብሏችሁ እግዚአብሔር ተመለከ፣ መስዋዕት የተሰዋ መቅደሱ አዳደል ብላችሁ እኔ ምን ተመለከቱ መሰላችሁ? መሪዎች ህዝቡ ላይ ትኩረት ማድረግ አለባቸው። እኔ እሱን ያየው ከጠዋት አምልኮ በኋላ ህዝቡ የት ዋለ? በቤቱ እንዴት ዋለ? በቤቱ እንዴት እየኖረ ነው? በማህበረሰቡ ኑሮ እንዴት እየኖረ ነው? ትዳሩ ምን አይነት ነው? መቅደሳው መጣ ሰዋ፣ ግን ቤቱ ሲሄድስ? ይሄን ነው መልስ የሚሰጥ የሚመስለኝ ማለት ነው። መቅደሱ ላይ ሰዋ፣ መሰዊያውን አቀረበ፣ ካህናቱ አሸበሸቡ፣ በጣም ደስ ይላል። ግን ቤቱስ ስትል ቤቱ ሲታይ ይላል ምዕራፍ 9 የሚመስለኝ እንደዛ ነው። ማህበራዊ ኑሮንም አልንገርህ አለ ዕዝራ ምዕራፍ 9 ማለት ነው። ያ የተመለሰው ያ ያመለከው ምዕራፍ 8 ላይ የእስራኤል ህዝብ ካህናቱም በጣም ከባድ ነው ነገራችን ላይ ካህናቱም ጠዋት መስዋዕት ያቀረበው እንደባለ ነገራችን ላይ ጠዋት የቀደሰው ኢየሱስ
ካህናቱም አጽንኦት ነው አይደል? መምህሮች እንግዲህ ከኔ ተሻለ ብዙ ጊዜ ሲያጠፉ በስም ይጠቅሳቸው። ነቢያትም ካለ እነሱ ሲያንስ ይሁን ህዝቡ እንኳን ቢሆን ስላልተማረ ህጉ ስላልተሰጠው ወደዛ ወደ መቅደስ ስለማይቀርብ እግዚአብሔርን ስላልሰማ ስለማያውቅ በእኛ ሁልጊዜ ካህናቱም ካለ እነሱም ስለዚህ አልቋል ማለት ነው። በነገራችን ላይ ካህናቱም ማለት የህግ አዋቂ መምህር ነው። ከሰዓቱ በጣም ከባድ ነው ማለት ነው። ነቢያቱም ካለ በቃ አሁን ምን ቀረ ነገር ይስ መሪዎችም እንዲህ አይነት ቃላቶች አሉ። በነገራችን ላይ አጽንኦት የሚሰጡ ማለት ምን ነው ተይዞ ጠፋ ነው። ስለዚህ ምን ይላል ካህናቱም አለና ካህናቱም ይላቸው አሮናውያንን ነው ሌዋውያኑም አጠቃላይ ከሰራ የሚገርም ነገር ምዕራፍ 9 ዕዝራ ተነቦ በጣም ከባድ። ስለዚህ ምን አለ እንደ ከነናውያን ምን ማለት ነው? ከነናውያን ምን ይሰራሉ ነው። ቅድመ መምህር ብርሃን በጣም ገልጸው። ስለዚህ በዕዝራ ሰዓት የነበረው አገልግሎት ምንድን ነበር ተግዳሮት ሲባል ያ መቅደሱን ያስፈረሰ ኃጢአት ግልጽ ሆኖ መጥቷል ማለት። በነገራችን ላይ ሰሎሞን ምንድነው አንዱ የሰሎሞን ኃጢአት እኮ የአሕዛብ ሴቶችን ማግባት ማለት ልቡን ወደ ምን አዘነበሉት ይላል። ወደ ጣዖታቸው አዘነበሉት እኮ ነው። አንድ ሚስት መጣች ማለት መምህር ያሬድ ገልጾታል። አንድ ሴት ከአሕዛብ አገባ ማለት ከነጣዖቷ ነው የምትመጣ። የያዕቆብ ሚስት አስታውሳላችሁ ማን ነበረች? አንተ ራሔል ናት? ሊያ ናት? ራሔል ናት። ጣዖቷን የአባቷን አምላክ ይዛ አብራ ልትጓዝ ማለት ነው። ባለ አምላኩ መጣለህ ልጄን እኮ አይደለም ያለው አምላኬ ሰርቃቸዋለሁ ደግሞ ያለው አምላኬ የሚሰረቅና የሚሸከሙት ለምን መሰለህ? ከዛ ተመልከተው ምን ለማለት ፈልጌ ነው። ቅድም መምህር ያሬድ ሲናገር ሴቶችን አገቡ ሲል መጽሐፉ ዝም ብሎ አይደለም። ከሴቶች ጋር አታግቡ የተባለበት ባህል አለው፣ ቋንቋ አለው፣ ልማድ አለው፣ አምላክ አለው። እነዚህ ሁሉ ናቸው። ማንነቷ ጋር ስለሆነ የምትዛመደው የእሱ የሆኑ ነገሩ ትወርሳለህ። የግድ ነው። የምትበላው ምግብ ራሱ የለመደችው እኮ ምግብ አለ። ገብቶሃል? ርኩሰት የሚባለው በእስራኤል እዛ ቤት ግን እንደፈለገ የሚታረድ እኮ ርኩሰት አለ። እሷን ሁሉ ታበላለች፣ ታቅምሃለች ማለት ነው። ማለት መንፈሳዊ ህይወትን ጠብቀ ካልሆነ የምትገናኘው አለ። ስለዚህ እንደ ከናናውያን፣ እንደ ኬጢያውያን፣ እንደ ፌርዛውያን፣ እንደ ኢያቡሳውያን፣ እንደ አሞናውያን፣ እንደ ሞዓባውያን፣ እንደ ግብፃውያን፣ እንደ አሞራውያን ርኩሰት ያለ በነገራችን ላይ ጣዖት አልቀራቸውም ማለት ነው። እንትናችሁም ይለያል። እነዚህ ለዛ እኮ ነው አንድ ለዛ እኮ ነው የሚመለከው አምላኩ የሚጠይቀው የመስዋዕት አይነት ይሰጣል ተብሎ የሚታሰበው አንዱ ቤት እንደ አሞናውያን ይመለካል፣ አንዱ ቤት እንደ ፌርዛውያን ይመለካል። ተመልከቱት ዝብርቅርቁ ወጥቷል። እና እኔ አንድ ነገር ለመናገር ፈልጌ ነው። ዕዝራ ምንድነው ያደረገው ካላችሁ ከመቅደሱ ወጥቶ ሰዎች ግላዊ ህይወትና ኑሮ ላይ ገብቷል። ቤታቸው ገብቶ እያየ ይሄ ነው የደረሰው መረጃ። ሃይ መቅደሱና ህዝቡ ተለያይቷል ነው። ተመልከቱ፣ በጣም ደስ የሚል ነው። ስለዚህ ያስለቀሰው ለምንድን ነው? አሁን መቅደሱ ላይ እኮ ይሄን ያደርጉ ቤታቸውን ይሄን የሚያደርጉ በነገራችን ላይ። ስለዚህ በሰርክ መስዋዕት ጊዜ ልብሴንና መጎናጸፊያን እንደተቀደደ ሆኖ ከመዋረድ የተነሳ በጉልበቴ ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋው እንዲህ ማለት። በጣም እዚህ ላይ አንድ ነገር እዚህ ተግዳሮት ውስጥ ልክ ይሄን ሲሰማ ዕዝራ ያደረገው ነገር ምንድን ነው? ወደ እግዚአብሔር ነው አይደል? ቀጥሎ ይሄደው የክህነት አገልግሎት ይሄ አይደል? የእግዚአብሔር ስም ብሩክ ይሁን። ስለዚህ ተግዳሮቱ ምንድን ነበር የሚለው ጥሩ አድርጋችሁ ነው የገለጣችሁት። እኔ ስለተማርኩበት ይሄ ተግዳሮት በነገራችን ላይ ከባድ፣ በጣም ከባድ። የውጭ ችግር የለም ማለት ሊያስተባብሩ ይችላል እንጂ የውስጥህ እኮ እግዚአብሔር ነው የሚዋጣው። የውስጥህ አንተ ነህ፣ ተቃዋሚው ማለት አንተ ነህ ማለት ነው። በነገራችን የውጭ ከሆነ ችግር ነው። አንተ እግዚአብሔርን ታመልከዋለህ፣ የውጭ ተግዳሮት ነው ሊመጣ የሚችለው። ስለዚህ ይሄን ለመጨመር ፈልጌ ነው። ወደ ሶስተኛው ተመላሽ እንግዲህ ተመልካቾቻችን ዕዝራና ነህምያን እያጠናን ያለ ነው። በሶስት መልክ እያየነው ነው። የመጀመሪያ ተመላሾች ዕዝራና ዘሩባቤል መቅደሱን ሲሰሩ የገጠማቸው ተግዳሮት ከውጭ እንደሆነ ተመልክተናል።
በሁለተኛ ተመላሾች እዝራ ካህኑ እዝራ ሲመለስ ከተመለሰ በኋላ የገጠመው ተግዳሮት ውስጣዊ መሆኑን ውስጣዊ ርኩሰት ውስጣዊ ችግር ራሱ የእስራኤል ሕዝብ እንደሆነ ተመልክቷል።